የብጉር ጠባሳዎችን ለማጥፋት ወይም ለመቀነስ ተፈጥሯዊ መንገዶችን እየፈለጋችሁ ከሆነ የሎሚ ጭማቂ፣ ቤኪንግ ሶዳ፣ የጥርስ ሳሙና ወይም ቤት ውስጥ የሚሰሩ ማስኮችን የሚመክሩ ብዙ ቪዲዮዎችን አይታችሁ ይሆናል። ችግሩ ግን እነዚህ ነገሮች ከማሻሻል ይልቅ የቆዳችሁን ብጉርና ጠባሳ ይበልጥ ሊያባብሱት ይችላሉ። በዚህ ቪዲዮ በእርግጠኝነት ሊሰራላችሁ የሚችል ተፈጥሯዊ ዘዴዎችን በመጠቀም የብጉር ጠባሳዎችን እንዴት እንደምታጠፉ ትመለከታላችሁ። ስለዚህ ቪዲዮውን እስከ መጨረሻው እዩት፣ ሰብስክራይብም አድርጉ። በመጀመሪያ ወደ መፍትሄው ከመሄዳችን በፊት የተለያዩ የብጉር ጠባሳዎች እንዳሉ መረዳት ጠቃሚ ነው። ብዙ ሰዎች ብጉር ከጠፋ በኋላ የሚቀረው ምልክት ሁሉ ጠባሳ ነው ብለው ያስባሉ፣ ግን ይህ እውነት አይደለም። ብጉሩ ከጠፋ በኋላ ቆዳችሁ ላይ ጠፍጣፋ ቀይ፣ ሮዝ፣ ቡናማ ወይም ጥቁር ነጠብጣቦች ካሉ እነዚህ አብዛኛውን ጊዜ ከእብጠት በኋላ የሚመጡ ምልክቶች ወይም ደግሞ ፖስት ኢንፍላማቶሪ ማርክስ ናቸው እንጂ ቋሚ ጠባሳዎች አይደሉም። ብዙውን ጊዜ በጊዜ ሂደት ይጠፋሉ። እውነተኛ የብጉር ጠባሳዎች የሚባሉት የቆዳን ገጽታ የሚቀይሩ ናቸው። ትናንሽ ጉድጓዶች፣ እብጠቶች ወይም ያልተስተካከለ ገጽታ ያላቸው ነገሮች ናቸው። እነዚህ የሚከሰቱት ብጉር በቆዳ ውስጥ ጥልቅ የሆነ ኮላጅንን ስለሚጎዳ ነው። ተፈጥሯዊ ዘዴዎችን በመጠቀም የቀለም መዛባትን ለመቀነስ ወይም ለማጥፋትና የኮላጅን ምርትን ለመደገፍ ይረዳሉ። ከመጀመሪያውና በጣም አስፈላጊው ልማድ ስንጀምር ቆዳን ከፀሐይ መጠበቅ ነው። የፈለገ ምርጥ ፕሮዳክት ወይም ደግሞ ተፈጥሯዊ የሆነ የፊት መጠበቂያዎችን እየተጠቀማችሁ ቢሆንም እንኳን ቆዳችሁ ለፀሐይ ብርሃን ሁሌ የሚጋለጥ ከሆነ የብጉር ጠባሳዎችንም ሆነ ምልክቶችን ማጥፋት አስቸጋሪ ይሆናል። ስለዚህም SPF 30 ወይም ከዚያ በላይ የሆነ ሰንስክሪን ተጠቀሙ። ለረጅም ሰዓት ከቤት ውጭ ለፀሐይ ተጋላጭ ከሆናችሁ ደግሞ በየ2 ሰዓቱ እንደገና ተቀቡ። ሌላ ምርጥ ተፈጥሯዊ የብጉር ምልክትና ጠባሳ ማጥፊያ ደግሞ አሎቬራ ወይም ሬት ነው። አዲስ ሬት እብጠትን ለማስታገስና የቆዳ እርጥበትን ይዘው እንዲቆዩ የሚረዱ ውህዶችን ይዟል። አንዳንድ ጥናቶች ቁስልን ለማዳን እንደሚረዳና መቅላትን እንደሚቀንስ ይጠቁማል። ሬት ስትጠቀሙ ንጹህ የሆነ ቅጠል መርጣችሁ በንጹህ ቆዳችሁ ላይ መቀባት ነው። ከመታጠባችሁም በፊት ደግሞ ለ20 ደቂቃ ቆዩት። ሌላው እጅግ በጣም ጥሩ ተፈጥሯዊ ንጥረ ነገር ደግሞ ማር ነው። ማር ጸረ ባክቴሪያ ባህሪያት አሉት፣ እንዲሁም በቆዳ ውስጥ እርጥበትን ለመጠበቅ ይረዳል። ምክንያቱም እርጥበት ያለው ቆዳ ከደረቀና ከተጎዳ የበለጠ በፍጥነት ለመዳንና ለመሻሻል የተሻለ ነው። በንጹህ ቆዳችሁ ላይ ማር ተቀብታችሁ ለ15 እና እስከ 20 ደቂቃ አቆይታችሁ ለብ ባለ ውሃ መታጠብ ነው። ይህንን ደግሞ በሳምንት 2 ወይም 3 ጊዜ ማድረግ ትችላላችሁ። ቀጣዩ አረንጓዴ ሻይ ነው። አረንጓዴ ሻይ አንቲኦክሲዳንትን ስለያዘ የቆዳ ሴሎችን ከጉዳት ለመከላከልና የብጉር ምልክቶችን ለማጥፋት ይረዳል። አረንጓዴ ሻይን በማፍላት ሙሉ በሙሉ እንዲቀዘቅዝ በማድረግ በንጹህ ጥጥ ፊታችሁን መቀባት ትችላላችሁ። ሻይ አንድ ጊዜ ተነክሮ በድጋሚ ቆይቶ መጠቀም ጥሩ ስላልሆነ መጠቀም በፈለጋችሁ ሰዓት እንደ አዲስ አፍልታችሁ አቀዝቅዛችሁ መጠቀም እንዳለባችሁ አስታውሱ። ሌላው የእርድ ዱቄት ነው። አንዳንድ ሰዎች ፌስ ማስክ ለመስራት ከእርጎና ከማር ጋር ይቀላቅላሉ። ስለዚህ እናንተም እንደዛ አድርጋችሁ መጠቀም ትችላላችሁ። ወይንም ደግሞ የእርዱን ዱቄት ከትንሽ ውሃ ጋር በመደባለቅ በጣም ሳይወፍር መቀባት ትችላላችሁ። የእርዱን ዱቄት 10 ደቂቃ ከቆያችሁት በኋላ ለብ ባለ ውሃ መታጠብ ትችላላችሁ። ነገር ግን እርድ በባህሪው ታጥባችሁትም እንደገና ፎጣ፣ አንሶላ ላይ፣ ልብስ ላይ ቀለሙ የመልቀቅ የመቅረት ነገሮች ስላሉ ተጠንቅቃችሁ መልሳችሁ በቀላሉ ልታጥቡት የምትችሉትን ፎጣና ልብስ እንደዚሁ አንሶላችሁን ብትጠቀሙ የተሻለ ነው። ሌላው በጣም ተመራጭ የሆነው የብጉር ማጥፊያ ደግሞ አጃ ነው ወይም ኦትስ የሚባለው። እብጠትን ለመቀነስ የሞተ ቆዳን በቀስታ ለማስወገድ ይረዳል። የአጃ ዱቄቱን ከውሃ ጋር በመደባለቅ ለ15 ደቂቃዎች ያክል መጠቀም ትችላላችሁ። ሁሌ የሚነገሩ ልክ ያልሆኑ ልማዶችን ልንገራችሁ። ለቆዳ ጤንነት የሎሚ ጭማቂ መጠቀም የሚባለው ነገር ነው። አዎ ሎሚ ቫይታሚን ሲ ይዟል። ነገር ግን ቀጥታ የሎሚ ጭማቂን በቆዳ ላይ መቀባት ቆዳን ይበልጥ ሊያስቆጣና መቃጠልንም ሊያስከትል ይችላል። በዚህም ምክንያት ለፀሐይ ብርሃን ይበልጥ በቀላሉ የሚጎዳ ፊት እንዲኖራቸው ያደርገዋል። ይህም ጥቋቁር ምልክቶችን ይበልጥ ይጨምረዋል። ሌላው ልክ ያልሆነ ምክር ደግሞ ቤኪንግ ሶዳ መጠቀም ነው። ቤኪንግ ሶዳ ከጤናማ ቆዳ ጋር ሲወዳደር በጣም ከፍተኛ ፒኤች አለው። በየቀኑ ይህንን ነገር መጠቀም የቆዳን መከላከያ ሊጎዳ ይችላል። ይህም ደግሞ ወደ መድረቅ፣ ቆዳን ወደ ማስቆጣትና ተጨማሪ ብጉርን ያስከትላል። ሌላው ደግሞ የጥርስ ሳሙና ነው። ብዙ ሰዎች ብዙውን ጊዜ ብጉርና የብጉር ጠባሳ ላይ የሚጠቀሙበት ሌላው ምርት ነው። የጥርስ ሳሙና ለጥርስ እንጂ ለቆዳ የተዘጋጀ አይደለም። ብዙ የጥርስ ሳሙና ንጥረ ነገሮች መቅላት፣ ማቃጠልና ማስቆጣት ሊያስከትሉ ይችላሉ። ስለዚህም የጥርስ ሳሙናን ፊታችሁ ላይ ባታደርጉ ይመረጣል። ሌላው ደግሞ የአፕል ሳይደር ኮምጣጤ ወይም አፕል ሳይደር ቪኔገር ነው። ጸረ ባክቴሪያ ባህሪያት ቢኖሩትም
ቀጥተኛ አጠቃቀም ግን በጣም ስስ ስለሆነ ቆዳ በቀላሉ ሊያስቆጣ ወይም ደግሞ ሊያቃጥል ይችላል። እሱን መሞከር ከፈለጋችሁ በከፍተኛ ሁኔታ በመበረዝ መሆን አለበት። በተጨማሪም እንዳጠቃላይ የሚያምርና ጥሩ ቆዳ እንዲኖራችሁ ለፊታችሁ ተስማሚ አመጋገብ ሊኖራችሁ ይገባል። የኮላጅን ምርት በቂ ቫይታሚኖች፣ ማዕድናት እና ፕሮቲን መኖሩ ላይ የተመሰረተ ነው። ስለዚህ እንደ ብርቱካን፣ እንጆሪ፣ ኪዊ፣ ብሮኮሊ የመሳሰሉትን በቫይታሚን ሲ የበለጸጉ ምግቦችን ተመገቡ። እንዲሁም ፕሮቲን ያላቸውን ምግቦችን መመገብ ያስፈልጋል። ነገር ግን አንዳንድ አመጋገቦች ከአንዳንድ ውስጣዊ ህመም ጋር የማይሄዱና በሽታውን ሊያባብሱ ስለሚችሉ ማንኛውንም ነገር አዘውትራችሁ ከመጠቀማችሁ በፊት ያላችሁበትን የጤና ሁኔታ ካረጋገጣችሁ በኋላ እሱን ያገናዘበ ይሁን። ሌላው ደግሞ እንቅልፍ ነው። ብዙውን ጊዜ ችላ የሚባል ነገር ግን በቂ እንቅልፍ በጣም ወሳኝ ነው። በምንተኛበት ጊዜ ሰውነታችን ራሱን ይጠግናል። ደካማና አጭር እንቅልፍ የጭንቀት ሆርሞኖችን ስለሚጨምር የብጉር ጠባሳዎችን የማዳን ሂደቱን ሊያዘገይ ይችላል። ለአብዛኛው አዋቂ ሰዎች ከ6 ሰዓት እስከ 8 ሰዓታት ጥራት ያለው እንቅልፍ ያስፈልጋል። ብጉርን ማፈንዳት ወይም መጭመቅ በባክቴሪያና ቅባቶች እንዲሁም እብጠት እንዲኖር ያደርጋል። ስለዚህ ያበጡ ብጉሮችን አታፍርጡ። እንዲሁም ለብጉር ጠባሳ መፍትሄ ነው ብላችሁ ያሰባችሁትን ምርቶችም ይሁን በቤት ውስጥ የሚዘጋጁ ነገሮችን የተወሰኑትን ብቻ መርጣችሁ ለረጅም ጊዜ ተጠቀሙ እንጂ ምርቶችን ያለማቋረጥ መቀየር አያስፈልግም። እንዲሁም አዳዲስ ብጉር በየጊዜው እንዳይወጡ የትራስ ልብሶችን ንጹህ አድርጋችሁ በመያዝና በየሳምንቱ ማጠብ ያስፈልጋል። እንዲሁም ፊታችሁን ባልታጠበ እጅ አለመንካት ያስፈልጋል። የተለያዩ የፊት ሜካፖችን የምትጠቀሙ ከሆነ ከመተኛታችሁ በፊት ሙሉ በሙሉ አጥፍታችሁ መተኛት አለባችሁ። በተጨማሪ ትልቁ ብጉርን የሚያመጣ ነገር ቢኖር ስኳር ነው። ጥናቶች እንደሚያሳዩት ከፍተኛ የሆነ የስኳር መጠን ብጉርን ለማውጣትም ሆነ ሻካራ የፊት ገጽታ እንዲኖር የሚያደርግ ነገር ነው። ይህ ማለት ከነጭራሽኑ ስኳር ተው ማለት ሳይሆን በፋብሪካ ፕሮሰስ የተደረጉ ጣፋጭ መጠጦች፣ ከረሜላዎች፣ የታሸጉ ምግቦችን መቀነስ ያስፈልጋል። ሌላው ብዙ ሰው የሚጠይቀው ነገር ወተት ብጉር ያመጣል ወይ የሚል ነው። መልሱ ለሁሉም ሰው ይለያያል። አንዳንድ ሰው ወተት ወይም እርጎ ሲጠጣ ብጉር ይወጣበታል፣ ሌላ ሰው ደግሞ አያወጣበትም። ስለዚህ የፊታችሁን ሁኔታ ወተት ስትጠጡ እንዴት ነው ሪያክት የሚያደርገው የሚለውን ማወቅ ትችላላችሁ። ሌላው ልብ የማይባል ነገር ደግሞ የፀጉር ምርቶች በግንባር አካባቢ ብጉር እንደሚፈጥር አለማስተዋል ነው። የተለያዩ የፊት ቅባቶች ወደ ፊታችሁ የሚወርዱ ከሆነ ወይም የፊት ፀጉር ለመለጠፍ ስትሉ ዋክስ ስትጠቀሙ እነዚህ ቅባቶች የፊት ቆዳ ቀዳዳዎችን ስለሚዘጉ ብጉር ሊያወጡና በተለይ በግንባር አካባቢ ያለውን የቆዳ ገጽታ ሊያበላሸው ይችላል። ሌላው የቆዳ ችግርን የሚያመጣው ማጨስ ነው። ማጨስ ወደ ቆዳ የሚደረገውን የደም ዝውውር ይቀንሳል እና የኮላጅን ምርትንም ያዘገያል። ኮላጅን ደግሞ የተጎዳ ቆዳን ለመጠገን አስፈላጊ ስለሆነ ማጨስ ጠባሳዎቹ እንዳይጠፉ ሊያደርገው ይችላል። አልኮልም ከመጠን በላይ ከተወሰደም በቆዳ ላይ ትልቅ ተጽዕኖ ሊያደርግ ይችላል። የሚያምር ውብ ለስላሳና ጠባሳ የሌለው ቆዳ እንዲኖራችሁ ትናንሽ ልማዶችን በየቀኑ ማድረግ ነው። ቆዳችሁ እንዳይደርቅ ማድረግ፣ ቆዳን ከፀሐይ መጠበቅ፣ ጥሩ ምግብ መመገብ፣ ፎጣን ቶሎ ቶሎ መቀያየርና ማጠብ፣ እነዚህ ሁሉ የየዕለት ተግባራችሁ መሆን አለበት። እንዲሁም እኔ የጠቀስኳቸውን ተፈጥሯዊ ዘዴዎችን በየጊዜው መጠቀም ነው። ስለዚህ በ3 ቀን በ7 ቀን የሚባል ተአምራዊ ለውጦችን ከመጠበቅ ይልቅ ለረጅም ጊዜ ጤናማ ሂደትን መከተል ነው ቆዳችሁ ላይ ቋሚ ለውጥ የሚያመጣው። እስካሁን ስለተከታተላችሁኝ አመሰግናለሁ። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሀሳብ ካላችሁ ኮመንት አድርጉልኝ። በሚቀጥለው ቪዲዮ እስከምንገናኝ ቻው።